ከምታስበው በላይ ለስኬት ቀርበሃል። በጭራሽ እንዳታቀው። ሰላም ጤና ይስጥልኝ የተከበራችሁ የኢንስፓየር ጄኔሬሽን ቤተሰቦች እንደምን አላችሁልኝ? እስቲ ዛሬ አንድ እውነት እንነጋገር። ምናልባትም ይህን ቪዲዮ የከፈትከው በህይወትህ በጣም ከመድከም የተነሳ ሌላ አማራጭ ስላልነበረ ይሆናል። ምናልባትም ትናንት ማታ ራስህን በቃኝ፣ ይህ ነገር ከኔ አቅም በላይ ነው ብለህ ጠይቀህም ሊሆን ይችላል። ምናልባትም የምትገፋው ህይወትህ ልክ እንደ ግድግዳ የሚንቀሳቀስ ስላልመሰለ ጉልበትህ አልቆ ይሆናል። ዛሬ የመጣሁት ላጽናና አይደለም። ዛሬ የመጣሁት እውነቱን ልነግርህ ነው። ያ እውነት ምን እንደሆነ ታውቃለህ? የምታየው ጨለማ የጥቁር ጉድጓድ መጨረሻ ሳይሆን የዋሻው መውጫ ምልክት ነው። አዎ ወዳጄ፣ ሌሊቱ በጣም ጨለማ ክፍል የመሰለው ጎህ ከመቅደዱ በፊት ነው። ልክ አበሻ ሲተርት ሊነጋጋ ሲል ይጨልማል እንደሚለው ማለት ነው። ስሜትህን እረዳለሁ። በምትሰራው ስራ አመርቂ ውጤት አላየህም ይሆናል። ለብዙ ጊዜም ደክመሃል፣ ለብዙ ጊዜም ለፍተሃል። ሰዎችም አሽቀንጥረው ጥለውሃል፣ በርም ተዘግቶብሃል፣ ገንዘብም አጥተሃል። አሁን ከአእምሮክ አንድ ነገር ብቻ ይልሃል፣ ተው፣ አረፍ በል፣ ለምን ትሰቃያለህ ይልሃል። ነገር ግን ስማኝ፣ ህይወት ልክ እንደ ጂፒኤስ ናት። መድረሻህ በጉም ስለተሸፈነ ብቻ አትደርስም ወይም ሩቅ ነህ ማለት አይደለም። ጉሙ እይታህን እንጂ ርቀትህን አይቀይረውም። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። የሚሰማቸውም ስሜት ከእውነታው ጋር ያምታቱታል። ስለደከመ ብቻ መንገዱ ረጅም ነው ማለት አይደለም። ስለሰለቸ ብቻ ተሳስተሃል ማለት አይደለም። ዛሬ የምነግርህ ነገር ቢኖር በታሪክ ውስጥ ታላላቅ የሚባሉ ሰዎች ሁሉ ተስፋ ለመቁረጥ ወስነው ብዕራቸውን ሊያስቀምጡ ሲሉ፣ ማይካቸውን ሊወረውሩ ሲሉ ልክ በዛች ቅጽበት አንድ እርምጃ ብቻ ቢራመዱ የሚያገኙትን ድል አስበው እንደቀጠሉ ነው። አንተም ዛሬ ያለህበት ቦታ ልክ እንደዛ ነው። አስብ፣ መንታ መንገድ ላይ ነህ። ወደ ኋላ መመለስ ወይም አንድ እርምጃ መጨመር። ይህ ታሪክ በደንብ እንድታዳምጠኝ እፈልጋለሁ፣ ምክንያቱም ያንተ ታሪክ ሊሆን ስለሚችል። ከዓመታት በፊት አንድ ዳርቢ የተባለ ሰው ወርቅ ለመፈለግ ወደ ምዕራብ ዞን ይሄዳል። ወርቅ እንዳለም የሚያሳይ ምልክቶችንም ያገኛል። በመሆኑም መሬቱን ቆፍሮ ወርቁን ለማውጣት ዘመዶችን አስተባብሮ ማሽን ይገዛል። ቁፋሮንም ይጀምራል። የመጀመሪያው የወርቅ ፍንጭ ሲገኝ ደስታ ወደር አልነበረውም። በቃ ሀብታም ሆንን ማለት ነው እያሉ አሰቡ። ነገር ግን ድንገት ያገኙ የመሰላቸው ወርቅ ፍንጩ ጠፋ። ደነገጡ። ተስፋ ግን አልቆረጡም። ወደ ታች ቆፈሩ፣ ወደ ጎን ቆፈሩ፣ ግን ምንም የለም። ሳምንታት አለፉ፣ ወራቶች አለፉ። ማሽኑ ዝም አለ። ቀን ከቀንም ብድሩ ተከመረባቸው። በመጨረሻም ወርቅ እዚህ የለም ተሳስተናል ብለው ወሰኑ። ያንን በሚሊዮን የሚቆጠር የገዙትን ማሽን ለአሮጌ ዕቃ ገዢ በወረደ ብር ሸጡትና ወደ ቤታቸው በኪሳራ ተመለሱ። ያ ማሽኑን የገዛው ሰው ብልህ ነበረ። እሱ መሐንዲስ ጠራና ቦታውን አስጠናው። መሐንዲሱ መሬቱን መርምሮ አንድ አስደንጋጭ ነገር ተናገረ። እነርሱ ያቆሙት እኮ ከወርቁ ዋና ማዕድን መገኛ በ3 ጫማ ርቀት ልዩነት ነው አለ። ልብ በሉ፣ 3 ጫማ ብቻ። ሰውየው ማሽኑን አስነሳ። 3 ጫማ እንደቆፈረም ዓለም ያላየውን የወርቅ ክምችት አገኘ። አያችሁ ወዳጆቼ፣ ዳርቢና ቤተሰቡ የወደቁት ወርቁ ስለሌለ አይደለም። የወደቁት ምን ያህል ወደ እነሱ ወርቁ እንደቀረበ ስለማያውቁ ነው። አንተስ ዛሬ ስንት ጫማ ቀርቶ ይሆን ተስፋ የቆረጥከው? ስንት ሜትር ቀርቶ ይሆን ይህን ማመልከቻ ማስገባት ያቆምከው? ምናልባት ያንተ 3 ጫማ አንድ ተጨማሪ ስልክ ጥሪ ሊሆን ይችላል። አንድ ተጨማሪ የቪዲዮም ስራ ሊሆን ይችላል። አንድ ተጨማሪ ይቅርታም ሊሆን ይችላል። የሰይጣንን ትልቁ ስራ ምን እንደሆነ ታውቃላችሁ? ወርቁን መደበቅ ሳይሆን እንደ ራቅ አድርጎ እናንተን ማሳመን ነው። እርግጠኛ ሆኜ ልንገራችሁ፣ አሁን የሚሰማችሁ ከፍተኛ ድካምና መሰላቸት በከንቱ የመጣ አይደለም። ስኬት ሽታዋን የምትለቀው ለጠንካሮች ብቻ ነው። ያ ሽታ ደግሞ የሚመጣው ፈተናን ተከትሎ ነው። ስለዚህ ወዳጄ፣ ማሽኑን እንዳትሸጠው፣ ቆፍር። እስቲ ስለ እድገት ያለንን እይታ እንቀይረው። እድገት ማለት ሁሌም በአይን የሚታይ ነገር ነው ብለህ ታስባለህ አይደል? ተሳስተሃል። የቻይና ቀርከሃ ወይም ቻይኒስ ባምቡ ትሪ የሚባል አንድ ተክል አለ። ይህ ተክል ዘርተው ውሃ ማጠጣት ስትጀምር በመጀመሪያው ዓመት ምንም አይነት ውጤት መሬት ላይ አታይም። አፈር ብቻ ነው የምታየው። በሁለተኛውም ዓመት ውሃ ታጠጣለህ፣ አሁንም ምንም አታይም። በሶስተኛውም ዓመት ምንም አይነት ነገር አታይም። በአራተኛውም አይነት ምንም አይነት ነገር ላታይ ትችላለህ። ያንን ልፋትን ያየ ሰው እንደ እብድ ሊቆጥርህ ይችላል። እንዴ ውሃ የምታፈሰው ባዶ መሬት ላይ ነው ብሎ የሚቀልድብህ ይችላል። አንተ ግን ማጠጣትን ትቀጥላለህ። በአምስተኛው ዓመት አንድ ተአምር ይፈጠራል። በስድስተኛው ሳምንት
ብቻ ቀርቀሃው 90 ጫማ ወደ ሰማይ ይተኮሳል። አስቡት፣ በ6 ሳምንት 90 ጫማ። አሁን ጥያቄው ይህ ነው፣ ይህን ዛፍ ያሳደገው በ6 ሳምንት ወይስ በ5 ዓመት ውስጥ ነው? መልሱ ቀላል ነው፣ በ5 ዓመት ውስጥ ነው። ምክንያቱም በነዛ 5 ዓመታት ውስጥ ምንም ነገር ከመሬት ላይ ባታይም ከመሬት በታች ግን ስሩ እጅግ ጥልቅና ወደ ስፋት እየሰደደ ስለነበረ ነው። ያን 90 ጫማ ክብደት ለመሸከም የሚያስችል ጠንካራ መሰረት እየገነባ ነበረ ማለት ነው። ያኔ ቢያድግ ኖሮ ይወድቅ ነበረ። አንተም አሁን በህይወትህ ምንም ለውጥ እያየህ ላይሆን ይችላል። የምትሰራው ስራ ላይ ውጤት አላመጣም ይሆናል። የምታነበው መጽሐፍ ዕውቀት አልሰጠህም ይሆናል። ጸሎትህ መልስ አላገኘም ይሆናል። ይህ ማለት ግን እያደግክ ማለት አይደለም ማለት አይደለም። ይህ ማለት ስር እየሰደድክ ነው ማለት ነው። እግዚአብሔር ወይም ተፈጥሮ ትልቅ ህንፃ ሊሰጣችሁ ሲፈልግ መሰረቱ ጥልቅ እንዲሆን ይፈልጋል። አሁን ያለህበት የድካምና የልፋት ስሜት አልተሳካልኝም ወይም ደግሞ ዝም ብዬ የለፋው ነው የሚለው አይነት ስሜት ሊፈጠርብህ ይችላል። ነገር ግን ስር እየሰደድክ መሆኑን ብነግርስ፣ ስር የመስደድ ሂደት ደግሞ አሁን እያደግክ ያለውን ወደ ታች ነው። ሰዎች ወደ ታች እድገትህን ላያዩ ይችላሉ፣ ውጤትህን ብቻ ነው የሚያዩት። አንተ ግን አትታለል። ዛሬ ተስፋ ከቆረጥክ ያንን 5 ዓመት የለፋህበትን ስር በከንቱ አከሰምከው ማለት ነው። ልክ ሊበቀል ሲል ውሃውን አታቋርጥ። አሁን እኮ መሬቱ ሊሰነጠቅ ጥቂት ሚሊሜትር ነው የቀረው። ታገስ፣ ስራህን ቀጥል። ማንም አያይህ ይሆናል፣ ፈጣሪ ግን ያያል። ስርህ እየጠነከረ ነው። ያኔ ተአምራዊ በሚመስል መንገድ የምታየውን እድገትህን ማንም ሊያስቆም አይችልም። ወደ አራተኛው ጥልቅ ሐሳብ እንሄድ። ለምንድነው ስኬት ሲቀርብ ነገሮቻችን የሚበላሹት? አስተውላችሁ ከሆነ ህይወታችሁ ላይ ትልቅ ለውጥ ሊመጣ ሲል፣ ትልቅ በር ሊከፈት ሲል፣ ትልቅ የመባረክ ትዳር ሊመጣ ሲል ድንገት ነገሮች ይተረማመሳሉ። መኪና ይበላሻል፣ ሰዎች ይጣሏቸዋል፣ ህመም ይመጣል። ይህ ለምን የሚሆን ይመስላችኋል? ይህ ሬዚስታንስ ወይም ተቃውሞ ይባላል። አንድ አውሮፕላን ወደ ሰማይ ሲወጣ አየሩን እየቀደደ ነው የሚሄደው። ፍጥነቱ በጨመረ ቁጥር የአየሩ ተቃውሞም በዛው ልክ ይጨምራል። አየሩ ሲነሳ ሲል ትልቁን ጉልበት የሚጠቀመው አንተም ከምድር ስበት ተላቀህ ወደ አዲስ ህይወት ልትነሳ ስትል የድሮ ማንነትህ፣ የድሮ ልማድህ፣ የድሮ አስተሳሰብህ፣ የድሮ አካባቢ፣ የድሮ ጓደኞችህ፣ የድሮ ቤተሰቦችህ ወደ ታች ሊስቡ ከፍተኛ ግጭት ካንተ ጋር ይፈጥራሉ። ስለዚህ አሁን ነገሮች ከበድ ያሉብህና ስላልታሳኩ ሳይሆን ደረጃህን እየቀየርክ ስለሆነ ነው። ጌም ስትጫወቱ አይታችሁ ከሆነ የመጀመሪያው ሌቭል በጣም ቀላል ነው። ወደ ቀጣዮቹ ሌቭል እያለፋችሁ ስትደርሱ ግን ጠላቶቻችሁ ይበዛሉ፣ ማለፊያ መንገዱ ይጠባል። ያ ማለት ጌሙን ልትጨርሱ ተቃርባችኋል ማለት ነው እንጂ ተሸንፋችኋል ማለት አይደለም። አሁን የገጠመ ችግር ትልቁ ትንቅንቅ ነው። ይህ የመጨረሻ ፈታኝ ሌቭል ካሸነፍክ በኋላ ያለውን ነፃነት ልነግርህ አልችልም። ይህን ችግር የመጣው ሊገርል ሳይሆን ካለፍከው ሊሾም ነው። ብረት በእሳት የሚቀልጠው ሊጠፋ ሳይሆን ሊጠነክርና ቅርጽ ሊይዝ ነው። ስለዚህ አሁን የገጠመን ፈተና እንደ ጠላት አትየው፣ እንደ ጠቋሚ ተመልከተው። ዋው ነገሮች ካልተመቸኝና ከተተረማመሱ ወደ ትክክለኛው መንገድ መጥቻለሁ ማለት ነው ብለህ ራስን አረጋጋ። በምቾት ውስጥ ስኬት የለም፣ በክርክርና በችግሮች ውስጥ ግን እድገት አለ። አምስተኛውን ነጥብ ስናየው የድግግሞሽን ኃይል አለመናቅ ነው። ስለ አንድ ድንጋይ ጠራቢዎች ሰምታችኋል። አንድ ትልቅ ድንጋይ ለመስበር ጠራቢው መዶሻውን ያነሳና ይመተዋል። 1-2 ጊዜ ይመተዋል፣ 100 ጊዜም ይመተዋል። ድንጋዩ ላይ ግን ምንም የሚፈጠር ስንጥቅ አይታይም። ጠራቢው ተስፋ ቆርጦ ይሄዳል? አይሄድም። 101ኛውን ይመተዋል፣ 102ኛውን ይመተዋል። አሁንም ለውጥ ላይኖር ይችላል። ነገር ግን 110ኛው ምት ድንጋዩን ለሁለት ይከፍለዋል። ጥያቄ ልጠይቃችሁ እስኪ፣ ድንጋዩን የሰበረው ያ የመጨረሻው ምት 110ኛው ምት ነው ወይስ ከዛ በፊት የነበሩት 109 ምቶች? መልሱ በጣም ቀላል ነው። የመጀመሪያው ምት ድንጋዩን ከውስጥ እያደከመው ነበር። ሁለተኛውም እንደዛ አይን ባያየውም የድንጋዩን ሞለኪውሎች እየገነጣጠለ ነበር። የመጨረሻው ምት ስራውን ጨረሰችው ማለት ነው እንጂ ስራውን አልጀመረችውም። አንተም ዛሬ ስራ ሰርተ ውጤት ላታይ ትችላለህ። ጂም ሄደ ሰውነት ላይ ለውጥ ላታይ ትችላለህ። መጽሐፍ አንበበ አይምሮ ላይ ለውጥ ላታይ ትችላለህ። ግን ምንኝ እያንዳንዱ ምት ድንጋዩን እያደከመው ነው። እያንዳንዱ ጥረት እንቅፋቱን እየሸረሸረው ነው። አሁን ተስፋ ቆርጠ ካቆምክ ልክ 109ኛ ጊዜ መተ እንደማቆም ይቆጠራል። ያ ሁሉ ልፋት ውሃ ይበላዋል። የመጨረሻው ምት የቷ እንደሆነች አታውቅም። በርታ። ምናልባት ዛሬ ማታ የምትሰራው ስራም ሊሆን ይችላል። ነገ ጠዋት የምትልከው ኢሜል ሊሆን ይችላል።
ድንጋዩን ሊሰብር ያለው መዶሻህን እንዳታስቀምጥ። ስድስተኛውና በጣም ስሜታዊ ነጥብ ነው። ዛሬ ተስፋ ብትቆርጥ የሚጠበቅብህ የጸጸት ስሜት፣ ህመም ከመከተል ውጪ ሌላ ምንም አታተርፍም። እስቲ ዓይንህን ጨፍንና አስብ። አሁን እድሜ 80 ዓመት ቢሆንና አልጋ ላይ ተኝተህ ህይወትን ወደ ኋላ ብትመለከት ምን ይታያል? በዛ ቀን እኮ በጣም ቀርቤ ነበር፣ ለምን አቆምኩኝ? ያኔ በርትቼ ቢሆን ኖሮ ዛሬ እኮ ልጆቼ እንደዚህ አይሆኑም ነበረ፣ እኔም እንዲህ አልሆንም ነበረ ብለህ የምታዝነው ሐዘን አይሰማም? በዓለም ላይ በጣም ከባዱ ክብደት ያለው ነገር የጂም ብረት ሳይሆን በዓለም ላይ በጣም ከባዱ ክብደት ያለው ነገር ጸጸት ነው። ዛሬ የምትከፍለው የመስዋዕትነት ዋጋ ነገ ከምትከፍለው የጸጸት ዋጋ በጣም ያነሰ ነው። አሁን በዓይነ ህሊና ተሳክቶልህ ችግሮችን አልፎ ህልሙን እየኖረ ያለውን የወደፊቱን አንተን ተመልከት። ያ ያንተ ምርጥ ቨርሽን ወይም ወደ ኋላ ተመልሶ አንተን እያየህ ምን የሚልህ ይመስልሃል? እባክህ እንዳታቆም፣ እባክህ ለኔ ብለህ ቀጥል። እዚህ ያለው ህይወት በጣም ተመችቶኛል፣ ደስ ይላል። እዚህ ያለውን ሰላም ዋጋ አለው። እባክህ መንገድ ላይ አትጣለኝ እያለህ እኮ ነው። ለወደፊቱ ማንነት ስትል ዛሬን ታገስ። ለቤተሰብ ስትል ዛሬን ታገስ። ማንም ስለሌለ አይደለም ያለው፣ አንተ ለራስህ ነው። ፈጣሪ ከአንተ ጋር ነው። ያሰብከውን ቦታ እንደምትደርስ ቃል ተገብቶልሃል። ቃሉን የሚያፈርሰው አንተ ካልሆንክ በስተቀር ማንም ሊሆን አይችልም። ሰባተኛው ነጥብ ስኬት እንደቀረበ የሚያሳዩ ስውር ምልክቶችን ልነግር ፈልጋለሁ። ፍርሃት ይጨምራል። ወደ ጫፍ ስትደርስ የመውደቅ ፍርሃት ይጨምራል። ያ ማለት ቦታው ከፍ ብሏል ማለት ነው። መሬት ላይ ያለ ሰው እኮ መውደቅ አይፈራም፣ ምክንያቱም የሚወድቅበት ቦታ የለም። ከፍ ያለ ሰው ግን መውደቅ የሚፈራው፣ ስለዚህ ፍርሃትን የስኬት ከፍታህን ያሳያል ማለት ነው። ሁለተኛው ምልክት ብቸኝነት ይሰማል። ወደ ተራራ ጫፍ ስትወጣ አብረው የሚጓዙ ሰዎች ይቀንሳሉ፣ አየሩ ይቀዘቅዛል። ይህ ብቸኝነትን የሚያሳየው ከተራው መንጋ ተለይተ ወደ መሪነት ቦታ እየሄድክ እንደሆነ ነው። ሶስተኛው ምልክት የመጨረሻው ፈተና ይመጣል። ልክ ሁሉ ነገር አልቋል ስትል ያልጠበቀው ተጨማሪ ችግር ይፈጠራል። ዘ ፋይናል ቴስት ይባላል። እውነት ይገባዋል ወይስ አይገባውም ተብለ እየተፈተንክ ነው። ይህ ፈተና በፈገግታ ልትቀበለው ይገባል። ይህማ የድል ዋዜማ ምልክት ነው በል። እነዚህ ምልክቶችን ስታይ ደስ ይበለ፣ ምክንያቱም የጨለማው ዘመን እያበቃ ነው። የብርሃኑ ዘመን እየመጣ ነው። አሁን ማልቀስ የለብህም። አሁን ጥርስህን ነክሰህ እችለዋለሁ የምትልበት ሰዓት ነው። እሺ አሁን ምን ላድርግ በለኝ። ስሜት ተጎድቷል፣ ጉልበቴ አልቋል። እንዴት ልቀጥል አልከኝ ወዳጄ? መፍትሄ እነሆ። አንደኛ ትልቁን ምስል አትይ። ለጊዜው የመጨረሻውን ግብ እርሳውና የዛሬዋን ቀን አስብ። ዛሬን በድል መዋጣት ላይ ብቻ ትኩረት ማድረግ፣ አንድ እርምጃ ብቻ መራመድ። የ1000 ኪሎ ሜትር ጉዞ የሚጀምረውና የሚቀጥለው በአንድ እርምጃ መሆኑን አስብ። ስለ ነገ አትጨነቅ። ዛሬ ማድረግ የምትችለውን ትንሿን ነገር አድርጋት። ሁለተኛ ራስን ተንከባከብ፣ ረፍት ውሰድ፣ አታቁም። ድካም ከተሰማህ ተኛ፣ ሻወር ውሰድ፣ ጥሩ ምግብ ብላ፣ ሙዚቃ ስማ፣ መንፈስህን አድሰው። ማቆምና ማረፍ ይለያያሉ። አረፍ በለ፣ ጉልበትን ሰብስበ እንደገና ተነሳ እንጂ ጨዋታውን እንደገና አትተው። ሶስተኛ ላንተ ምነግርህ ለምን የሚለውን ነገር አስታውስ። ለምን ጀመርከው? ቤተሰብህን ለመቀየር፣ ራስህን ለማረጋገጥ፣ ነፃነትን ለማግኘት። ያን የመጀመሪያ ስዌት አስታውሰው። አራተኛ የድል ማስታወሻህን ተመልከት። ከዚህ በፊት ያለፍክባቸው አስቸጋሪ ጊዜያትን አስታውስ። ያኔም አልችልም ብለህ ነበር አይደል? አሁን ግን አልፈዋል። ያኔም ይህ መጨረሻ ነው ብለህ ነበር፣ ዛሬ ግን አለ። ይህን ያሳለፈ አምላክ ያንንም ያሳልፈዋል። የአንተ ችግር አሸናፊነት እንጂ የችግር ሰለባ አይደለም። ስለዚህ የአንተ የችግር አሸናፊነት ሊገለጥ ይገባዋል። ችግሮች በአንተ ላይ ሰለባ ሆነው ከምትሄድበትና ልደርስበት ካለው ጉዞ ሊያስቀሩ አይገባም። የተከበራችሁ የኢንስፓየር ጄኔሬሽን ቤተሰቦች ወደ ማጠቃለያው ልመጣ ነው። የምፈልገውና ልነግራችሁ የምፈልገው አንድ ነገር ቢኖር እባካችሁ እንዳታቆሙ። ዓለም የእናንተን ብርሃን ትፈልጋለች። ያሰብከው ቢዝነስ ስኬታማ ሆኖ ብዙዎችን ሲቀይር ይታየኛል። የያዝከው ህልም ፈክቶ አብቦ ለሌሎች ጥላ ሲሆን ይታየኛል። አንተ ተራሱ አይደለም። አንተ ተዋጊ ነህ። ተዋጊ ደግሞ ጠባሳ ይኖረዋል። አሁን ያለህበት ህመም የነገው ታሪክ ማጣፈጫ ነው። ነገ ማይክ ይዘህ መድረክ ላይ ስትቆም እንዲህ ሆኜ ነበር፣ እንደዚህ ሆኜ የደረስኩት ብለህ ለመናገር እኮ ድፍረቱን ታገኛለህ። ስለዚህ አሁን አይንህን ጥረግ፣ ትከሻህን ቀና አድርግ፣ ወደፊት ተመልከት። ከምታስበው በላይ ለስኬት ቀርበሃል። ለራስህ ያለህ አመለካከት ይቀየር። እጅህን ከዘረጋ የምትነካው ርቀት ላይ ጥቂት ነው የደረስከው። ይህ ቪዲዮ
ውስጣችሁ ላይ ያለውን ተስፋ እንደገና እንዳደሰው አምናለሁ። ስሜታችሁን በኮሜንት ሴክሽን ላይ አጋሩኝ። ለወደቀ ሰው ምርኩዝ፣ ለደከመ ሰው ጉልበት እንዲሆን ይህን ቪዲዮ ለሚያስፈልገው ሁሉ ሰው ላኩለት። ምናልባት የህይወት አድን ገመድ ሊሆን ይችላል። ኢንስፓየር ጄኔሬሽኖች ነን። አብረን እንሻገራለን። አብረን የድል ጫፍ ላይ እንቆማለን። ጠንክሩ፣ በርቱ፣ አይዟችሁ። ሰላም ቆዩልኝ።